አስተማሪ ስራ ነው። አሳዛኝ ስራ ነው። በሰው ምርጫ የሚሆኑን ትተህ ፎርስ አድርገህ ዘካሪያስን ትሸልማለህ ማለት ነው መኪናውን። ገባ? ምክንያቱም አናላይዝ የሚያደርጉ ሰዎችን ቁጭ ታደርግና ዳኞችን ቁጭ ታደርግና አናላይዝ የሚያደርጉ አይምሮ ያላቸው የበሰሉ ሰዎችን ቁጭ አድርገህ ዘካሪያስን ሲሸልመው ነገ ሰው እንደ ዘካሪያስ ነው እንጂ መሆን የሚፈልገው ዘካሪያስ የሰራውን ፊልም ነው የሚያየው። ስደት አስከፊነቱን ነው እንጂ የሚያየው። ገባ? በፊትም ለሚስቴም ለሁሉም ሰው ተናግሬያለሁ። የእሱን ስራ አይቼ ብዙ ሰው የሚያየው ስለ ስደት ብቻ መሆኑን ነው። ግን ስደት ብቻ አይደለም እኔ እዛ ላይ ያየሁት። ዘካሪያስ ያረገው ፌስ ያሳለፈው ላይፍ ብዙዎቻችን የምንወድቅበት ላይፍ ነው። ብዙዎቻችን ከእናቱ ጀምሮ ከአባቱ ጀምሮ ከአገር ቤት ጀምሮ እስከ ውጭ ድረስ ጠቅላላ ላይፉን ብታየው ስደቱን ብቻ አይደለም። ሰው ስደቱን ብቻ ነው የሚያየው። ስደቱን ብቻ አላየሁም እኔ። የሱን የውስጥ ጥንካሬ ነው ያየሁት። እንዴት ይህን ተቋቋመና እንደውም ፊልም ሰራ። ብዙ ሰዎች አይቋቋሙትም እንኳን ፊልም ሊሰሩ። ገብቷል አባለ እና ሊደነቅ ሞቲቬሽናል ስፒከር ሊሆን የሚገባው ሰው ነው። እንትኑን ፊልሙን ብቻ አይደለም ይሄ ተሰደደ ምናምን የሚለው ብቻ አይደለም። ዘሆል ከልጅነቱ ጀምሮ ብታዩት እኔ አይ ዶንት ኖ ያየው ሰው አለ እዚህ ውስጥ? እኔ አይቼዋለሁ። አይተኸዋል? አይተኸዋል? ከልጅነቱ ጀምሮ ምን ፌስ እንዳደረገ በጣም ያው ወደ መጽሐፍ ነው እያወራን ነው አሁን እኮ እናቱን እና የእናቱን ቀብር እንዴት ሄዶ እንዳየ ይሄ ሁሉ ሪል ነው። አየኸው? የአባቱን መጥፋት the whole thing አስተዳደጉን እና ምን ለእናቱ ሲመኝ እንደነበረ ያ ሁሉ ፒክቸር እና የአጎቱ መጨለም የአክስቱ እንደዛ መሆን የምታየው ነገር ኃይለኛ ጥንካሬ ነው። እሱ ላይ የምታየው ብረት የሆነ ጥንካሬ ሂውማን ቢንግ ነው። የብዙ ሰው ችግር አይቻለሁ። የዘካሪያስን ጥንካሬ በጣም አደንቃለሁ። በጣም አደንቃለሁም ያሳዝነኛልም። እኔ በብዙ ነገር ስላነበብኩ ነው እዛ ፊልም ውስጥ ማአት ነገር ነው ያነበብኩት። እኔ ስደት ብቻ አይደለም ያነበብኩት። ምን አይነት ስትሮንግ ሰው ነው ተመልሶ ሄዶ አገር ቤት ዳይሬክተር ፈልጎ ይሄንን ነገር በፊልም መስራት አለብኝ ብሎ መኖር መቻሉን ራሱ አድንቄያለሁ። እኔ እንኳን ይሄን ሁሉ ተመልሶ ሄዶ መስራት ሊወዳደርም አይችልም። እኔንም እሱንም እንደኔ ሊያረጉት ነው እኮ ነው ያልከው። ሞቲቬት የሚያደርገው የዛክ ፊልምን ለአገር ቤት ውስጥ ለብዙ ሰዎች ሞራላቸው ለተነካ ሰዎች የዛክን ፊልም ማሳየት በቂ ሞቲቬሽናል ስፒከር ማለት እሱ ነው። በቃ በቂ። ለምን ይሄ ልጅ በዚህ ደረጃ ጠንክሮ እዚህ ከደረሰ፣ ይሄን ሁሉ አልፎ እዚህ ከደረሰ ማንም ሰው ይጠነክራል። የዛክን ፊልም አይተህ የማይጠነክር ሰው በጣም ቡም ሆኖ በጣም ብዙ ሰዎችን ብዙ ወጣቶችን ሲቀይር ማየት እፈልጋለሁ። አሁን ላለው ህዝብ ለማስረዳት በጣም ከባድ ነው። ደደብ መሆን አለብህ። ያው ሰውየው እንዳለው